ክቡራን አድማጭ ተመልካቾቻችን እንደምናመሻችሁ። በዛሬ መረጃ ሰዓታችን የተለያዩ መረጃዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። የግዳጅ ወታደራዊ ምልመላ አዋጅ ዓለም አቀፍ ተሞክሮ መሰረት ያደረገና ተገቢ ነው አሉ። በምርጫ ቦርድ የተሰረዘ የህወሓት ሊቀመንበር ከሌተናል ጀነራል ታደሰ ስልጣን ቀምተው የክልሉ ፕሬዝዳንት የሆኑት ደብረጽዮን ገብረ ሚካኤል በክልሉ የግዳጅ ወታደራዊ ምልመላን የሚደነግገውን አዋጅ አወደሱ። ዛሬ በመቀሌ ባደረጉት ንግግር ይህ አዋጅ ዓለም አቀፍ ተሞክሮ መሰረት ያደረገ እንደሆነም ገልጸዋል። ሲናገሩም የትግራይ ህዝብ ህልውናውና ደህንነቱን ለማረጋገጥ የወጣው አዋጅ ቁጥር 366/2018 ተገቢና ዓለም አቀፍ ተሞክሮዎችን መሰረት ያደረገ ነው ብለዋል። አዋጅ ቁጥር 366/2018 የግዳጅ ወታደራዊ አገልግሎትን ያካተተና በሞት የሚያስቀጡ ድንጋጌዎችን የያዘ መሆኑ ይታወቃል። 46 ገጽ ባሉት በዚህ አዋጅ እድሜውና ጤናው የሚፈቅድ ማንኛውም የትግራይ ተወላጅ ክልሉ መንግስት የሚያቀርብለትን የክትትል ጥሪ ተቀብሎ መሳተፍ ግዴታ እንዳለበትም ተደንግጓል። እንዲሁም በትግራይ ሰራዊት ላይ ማንኛውም ፕሮፓጋንዳ ማካሄድ፣ የትግራይ ተወላጅ ለጥላት መመልመልና ከትግራይ ጦር እንዲከዱ ማድረግ በሞት የሚያስቀጡ ቅጣቶች ውስጥ ናቸው። ከጠላት ጋር መተባበርና ሚስጥር ማሽሎክም እስከ ሞት የሚያደርስ ቅጣት እንደሚያስከትሉ የሚጠቅሰው ይህ አዋጅ በክልሉ ውስጥ ተግባራዊ መሆኑ መጀመሩ ይታወቃል። ከዚህ ጋር በተያያዘ የውጭ አጋሮች አሉን አሉ ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ከበባ ለመስበር የሚያስችሉ አስተማማኝ የውጭ አጋሮች ያሉን በማለት ተናግረዋል። ከኤርትራ ጋርም ግንኙነት ጀምረናል ብለዋል። በፌዴራል መንግስቱ የተቋቋመውን ጊዜያዊ አስተዳደር በማፍረስ በኃይል ስልጣን የያዘው የክልሉን አስተዳደር የሚመሩት ደብረጽዮን ገብረ ሚካኤል ከመቀሌ ከተማ ነዋሪዎች ጋር ባደረጉት ውይይት ክልሉ የተጣለበትን ዘርፈ ብዙ ክልከላዎች ለመስበር በስትራቴጂ ደረጃ የሚሰሩ የውጭ አጋሮች አሉን ብለዋል። ደብረጽዮን የውጭ አጋሮች ያሏቸውን አካላት ግን በስም አልጠቀሱም። ትግራይም በአሁኑ ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ትኩረት ለማድረግ ተገደናል ብለዋል። የክልሉ ታጣቂ ኃይልን በማጠናከር የዓለም አቀፍ ህብረተሰብ ትኩረት ማግኘት ይችለናል በማለትም አክለዋል። በሶማሊያ ክልል በትራፊክ አደጋ ህይወታቸውን ያጡ 12 ሰዎችን ለመቅበር የሄዱ 3 ሰዎች በአፈር መደርመስ ህይወታቸው አለፈ። በሶማሊያ ክልል በተከሰተው ከባድ የመኪና አደጋ በሰው ህይወትና በንብረት ላይ ከፍተኛ ጉዳት መድረሱ ይታወሳል። አደጋው ሊከሰት የቻለው እሁድ ረፋድ 3 ሰዓት ላይ አንድ አይሱዝ መኪና ፎርስ ተብሎ ከሚጠራ ሌላ ተሽከርካሪ ጋር በድንገት በመጋጨቱ ሲሆን በዚሁ አሳዛኝ አጋጣሚ የ12 ሰዎች ህይወት ወዲያውኑ አልፏል። በተጨማሪም ባደረገው 3 ሰዎች ላይ አካል ጉዳት እንደደረሰባቸው ብስራት ሬዲዮ ሰምቷል። የደረሰው የትራፊክ አደጋ ተከትሎ በቀብር ላይ በነበሩ ወገኖች ላይ የመቃብር ቦታ አፈር ተደርምሶ ተጨማሪ የ3 ሰዎች ህይወቱ ሲያልፍ ከ10 በላይ ሰዎች ላይ ጉዳት መድረሱን የክልሉ ኮሚኒኬሽን ገልጿል። ቢሮው በዋጣው መግለጫ ህይወታቸውን ያጡ ወገኖቻቸውን ለመቅበር የተደረገ በነበረው የቀብር ስነ ስርዓት ደግሞ ሌላ አሳዛኝ ክስተት ማጋጠሙን ገልጿል። ቀብር ስነ ስርዓቱን በፈጸም በነበሩ ሀዘንተኞች ላይ የመቃብር ቦታ በመደርመሱ ህይወታቸውን ካጡ 3 ሰዎች በተጨማሪ ከ10 ሰዎች በላይ ደግሞ ጉዳት ደርሶባቸዋል። ኢትዮጵያ ዓለም አቀፍ የአርቲፊሻል ኢንተለጀንስ ትብብር ድርጅት መስራች አባል ሆነች። የኢኖቬሽንና ቴክኖሎጂ ሚኒስቴር በለጠ ሞላ የድርጅቱን የምስረታ ስነ ስርዓት በኢትዮጵያ ስም በሻንጋይ መፈራረማቸውን ተከትሎ ኢትዮጵያ ዓለም አቀፍ አርቲፊሻል ኢንተለጀንስ ትብብር ድርጅት ከሆኑ 29 መስራች ሀገራት አንዷ መሆኗን ሚኒስቴሩ አስታውቀዋል። ሚኒስቴሩ እንደገለጹ ስምምነቱ የተፈረመው ባለፈው ሐሙስ የ2018 ዓለም አቀፍ አርቲፊሻል ኢንተለጀንስ ኮንፈረንስ ከመጀመሩ አስቀድሞ በተካሄደ ይፋዊ ስነ ስርዓት ላይ ሲሆን ይህ አርቲፊሻል ኢንተለጀንስ ዙሪያ ዓለም አቀፍ የትብብር የሚሰራ አዲሱ የዓለም አቀፍ ድርጅት መመስረቱን ያበሰረ ነው። እንደ ሚኒስትሩ ገለጻ ዋና መስሪያ ቤቱን በሻንጋይ ያደረገው በአርቲፊሻል ኢንተለጀንስ ዘርፍ ዓለም አቀፍ ትብብርና ዓለም አቀፍ አስተዳደርን ለማሳደግ የሚተገው ራሱን የቻለ ዓለም አቀፍ መንግስታዊ ያልሆነ ድርጅት ሆኖ ይንቀሳቀሳል። ድርጅቱ የተባበሩት መንግስታት ድርጅት ቻርተር መርሆች በተከተለና ሰብአዊ እሴቶችን ማዕከል ባደረጉ መልኩ የኤአይ ልማትን ጠቃሚ፣ አስተማማኝና ደህንነቱ የተጠበቀ ሁሉን ያካተተና ፍትሃዊ ሆኖ እንዲቀጥል ለማድረግ ያለመ ነው። በስነ ስርዓቱ ላይ የቻይና የውጭ ጉዳይ ሚኒስቴር ስምምነቱን በቻይና ስም የፈረሙ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም ስነ ስርዓቱን መገኘታቸውን ሚኒስቴሩ ገልጸዋል።